ማን እየጠራከ ልጅ አወር ጫውስ ጫውስ አድርገው ይሰራል ብቻህን ስታወራ እየሰማሁ ነው። ምንም አልሆንኩም የምትለኝ? ምንም አልሆንኩም አልሁሽ እኮ። አንድ እርምጃ ወደፊት መራመድ ነበረብን። ሄይ እኔ ማድረገውን ጠንቅቄ የማውቅ ማንም በመንገድ ላይ እንዲገባ አትፈቅድምሽ? የአባቴን ቆመህ ሳታስቀድስ የምን ጉዳይ ነው አንተ? እንዴት ነው በል የምትናገረው? አደራህን። አንቺ ሴትዮ ነገር አትፈልጊ። እንግዲህ አንቺ ደጅ ደርሰሽ ነው ያልኩሽ አይደል? እኔማ ቅድም ቀረው እያለሁ ጋላሞታ ይመስል ብቻዬን እየተንጠላጠሉ ሄዳለሁ እንጂ በል ቤት አለኝ ብላ ትመለስ መስሎሃል? ቴሌግራም ላይ ልስላለው ግባና ፈትና አልጋነ ኔንጃ ላይ ይወጡ ምን አለ ብዬ ነው ደግሞ አንተ ዘንድ መመጣ ይልቅ አሳልፈኝማ ልሄድበት። ዞረሽ ተኔዋሉ። ዋናው ስራችን ግን ገና ምን እንደምታደርጉ ነው ነገራችኋል። አሁን ብዙ ሳትታይ ወደ መንደር ተመለስ። ኧረ አንቺ ሴት በፈጠረሽ ቆይ ምን ጎኑ ብለሽ ነው እንደዚህ የምትነፋረቅ? ብታውቅበትማ ክብሩ ላንተ ነበር። ደግሞ ለዚህ ሁሉ ወግ ያበቃ አባቴ መሆኑን አትርሳ። ቆይ ይሄ ሁሉ ንግግር ስራ አለኝ አንቺ ደርሰሽ ነው ባልኩሽ ነው? ያላየነው ስራ በአንዳንዱ አረቂ ቤት መንዘላዘል ቀርቶብህ ነው እንጂ። ሴትዮ አድቢ ብያለሁ እኔ እጄ እንዳታስጂ። እሱ ባሰራደ ናና ምታይ እንዴት ሰሰብ ላይ እንዳመጣኝ ረሳው። ኮን ያወቀነኝ አንቺን ስርስር ብዬ እነስርሽም ቢያጠፋው ሰላም ወንድም፣ ያቢቲ ጓደኛ ና ማለቴ ባለፈው አብራችሁ አይቻችሁ ስለነበረ ነው። አዎ ምን ነው? አይ አቢቲን ኮሎነ ስራ ፈልጌው እና ስልኩን እንድትሰጠኝ ብዬ ነበር። ያዝሽ። ዜሮ 1135 11 ኦኬ አመሰግናለሁ።
ለእግዚአብሔር ኑሮ ሲከብዳችሁ እንዳትረግሟት ነፍሴን ከርስቴ ጫፍ ሄጄ ጣል አረኩት ጊዜን ቁጥራችሁ ጉድሎ ማማተር ካሻችሁ ቶማስያ ብቻ መንገዱን ትምራችሁ ደግሞም ተከተሏት ጎጆዋን አይታችሁ ዞራ ደጇን መሆኑን አውቃችሁ ጉዞ ስትጀምሩ ሮብ አንድ ብላችሁ 7 እርምጃ ነው ሐሙስ የሚያደርሳችሁ ወደ ዓርብ ለመሄድ እድልሽም ቁጠሪ 2 በ2 አድርገሽ ዙሪያውን ጣሪ አጽም አይደለምና ለብቻሽ ቆፈሪ የቄሳር ለቄሳር ግን አንድ ሰው አለ ፍጹም እንዳትረሱት ላነባ ነው በህመምና ወርሱት ምንም ግብሩ ባይሆን ዓለምንም ስሙን ወተት አትቅዱለት ጽዋው ይዋደም ያቺ ብላቴና ሲሶ ቢገባት ፍጹም እንዳይቀርባት ጥሩ አብራክ የላትም እናታችሁ ብትሆን ልቤ ላይ ያለችው በ90 ነበር ድንገት የጠፋችሁ ሰው እንዳይጋብዛት ብመኝ እንደራራ እምነት አንድ አይደለም ለጡጥና እንጀራ በጧትናማ ቤት ፈልጋለሁ የሆነ የምታግዘኝ ነገር አለ
ልጅ አይደል ጫውትበት ላይ አለ ወይ ለዚህ አስተካክልኩ ወይኔ እስኪ ጸበል አምጪልኝ አንቺ ወይኔ ወይኔ ምንድን ነው? በሰስ ያርጋቸውና ምን አባታቸው ያዩታል? አርታስኮ ጸበል ሰይረች ዳይረገኝ ጉድ ዱካቸውን አጥፋልኝ እባክህ አባቴ እነዚህን ርኩሶች ምን ተገኝቶ ነው ደግሞ በጠዋት አጣድፍ ይጠራል? የማንም ስራ አይደለም የዛ ዘልዛላ ነው ስርስርን እየተከተለ ያለ ቀይበል አረ ዘለቀ ባገርም የለም ወንድሞቹ ዘንድ ሄደ ሳምንት ሊሆነው ነው አረ ተይማ መቼ ጠፋኝ ያለሱ የሚደፍረ የለም በይ ወይዘሽ ነይማ ተመልከት ሁለት እንቆቅልሾች አሉ የቄሳር ለቄሳርና እግዚአብሔር ለእግዚአብሔር የሚል እንድታገዘኝ የምፈልገው እግዚአብሔር ለእግዚአብሔር የሚለው ነው
አይ ቲንክ የገባኝ ይመስለኛል። ኑሮ ሲከብዳችሁ እንዳትረግሟት ነፍሴን ከርስቴ ጫፍ ሄጄ ጣል አረኳት ኪሴን። ይሄ ማለት ለክፉ ቀን ወይም ለችግር ጊዜ የሚሆናችሁ ጥሪት እንዳስቀመጠ ነው የሚያሳየው። እሱንም አውቃለሁ። አቅጣጫውን እኮ ነው ማወቅ የምፈልገው እኮ። ተመልከት፣ ቦተራችሁ ጎሎ ማማተር ካሻችሁ ቶማሲያ ብቻ መንገዱን ትምራችሁ። ደግሞም ተከተሏት ጎጆዋን አይታችሁ ዞራ ዞራ ደጇ መሆኗን አውቃችሁ። ቶማሲያ ማለት ፀሐይ ማለት ነው። ዞራ ዞራ ደጇ መሆኗን አውቃችሁ። ይሄ ደግሞ የፀሐይን መግቢያ ወይም የምዕራብን አቅጣጫ ይጠቁማል። ጉዞ ስትጀምሩ ሮብ 1 ብላችሁ 7 እርምጃ ነው ሐሙስ የሚያደርሳችሁ። ወደ አረብ ለመሄድ እድልሽን ቁጠሪ፣ 2 በ2 አድርገሽ ዙሪያውን እጠሪ። አጽም አይደለምና ለብቻሽ ቆፍሪ። ያ ተመልከት፣ ጉዞ ስትጀምሩ ሮብ 1 ብላችሁ 7 እርምጃ ነው ሐሙስ የሚያደርሳችሁ። ሮብ እዚህ ጋር ነው ከቤቱ ጫፍ ማለት ነው። ሐሙስ ደግሞ እዚህ ጋር። ስለዚህ ከዚህኛው ወደዚህኛው ለመሄድ 7 እርምጃ ትቆጥራለህ ማለት ነው። ወደ አርብ ለመሄድ እድልሽን ቁጠሪ። እድል 40 ቀን ነው። ለሴት ልጅ ሲሆን ደግሞ 80 ቀን። ስለዚህ ከዚህኛው ወደዚህኛው 80 እርምጃ ትሄዳለህ ማለት ነው። 2 በ2 አድርገሽ ዙሪያውን እጠሪ። እዚህ ጋር ነው ማለት ነው ንብረቱ ያለው። አጽም አይደለምና ለብቻሽ ቆፍሪ። ይሄ ደግሞ ነገሩ ምን ያክል አስፈላጊ እንደሆነ ለመግለጽ የሞከረበት መንገድ ይመስለኛል። እኔ ግን ያልገባኝ የቄሳርን ለቄሳር የሚለው ግን ምንድን ነው? ግድ የለም እሱን ያስረዳሉ። አሁን አንድ ማድረግ ያለብኝ ነገር አለ። ይልቅ እነ ናፍቆት ቤት እየቀየሩ ነውና አግዘኝ በላኝ ነበር። ፕሊዝ ከቻልክ አንተ ሄድላቸው ነው። እኔ አንድ ማግኘት ያለብኝ ሰው ስላለ። እሺ ግን ስህተት እንዳትሰራ ብዬ